አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት አላችሁ? ሰላም ናችሁ? እንዴት ከረማችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ድምጼ ብዙ አልወጣም ማለት ነው። ለእኔ የሚሰማኝ እንደዛ ነው። ያው ድምጼ እንደደከመ ማለት ነው። ገና ከምኝታ የተነሳሁኝ ለዛ ነው። ጧላ አይደለም አሁን አሱር ነው። የቀን ምኝታ እወዳለሁና ተኝቼ ነበር ማለት ነው። ለዛ ነው ድምጼ እንትን ያለው። ያው ያዘርጉኛል እንግዲህ ቀጣጥራችሁ ስሙት ማለት ነው። እንዴት ናችሁ? ደህና ናችሁ? ስራ አሪፍ ነው? ሁሉ ሰላም ከኛ ጋር አልሐምዱሊላህ አለንላችሁ። እንግዲህ ዛሬ ምን ላወራችሁ መጣሁ መሰላችሁ? በነገራችን ላይ ቪዲዮውን እየቀረጽኩበት ያለው ቀን ጅሙዓ ነው። እንግዲህ ጅሙዓኩም ሙባረክ ይባላል መስላል ይባላል አይባልም? እናንተ ይደፍ ያው እንግዲህ ቪዲዮ እንኳን ጅሙዓ ላይ ደርሳችሁ ይችላል። ያው ስልክ አስቸጋሪ ነው። ያው ሲደርሳችሁ ጅሙዓ እንደሆነ እንደነበረ አስቡት። እንደዛ አድርጋችሁ ሰዱ። እንዴት ናችሁ? ደህና ናችሁ? ያበናት ተባበሩ። ታውቃላችሁ አካውንት እንዴት ታመኑ። በኋላ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ አወለ ግን ላይክ አድርጉልኝ ማለት ነው። ላይክ አድርጉ። ያበናት ሰራተኛ ነበር ላጥብ ላይ እየመጣኝ ማለት ነው። አህለን ያቀር እና ላይክ ማድረጋችሁ አትርሱ ማለት ነው። አደባለኩት እና እንደላችሁ መጣችሁ መሰላችሁ ምላራችሁ መጣችሁ መሰላችሁ። ዛሬ ያው ምክራችሁ ያስፈልገኛል ማለት ነው። ምክራችሁን ፈልጌ ነው የመጣሁት። እሱ ነው። እኛ ቤት ምን ተፈጥሯል መሰላችሁ? ሰሞኑን ሰጣ ገባ ተፈጥሯል ማለት ነው። ነይ እሱ ምንድነው እንግዲህ እስከዛሬ ነው አወራችኋለሁ። ውጭ መሄድ እፈልጋለሁ ምናምን እያልኩኝ አሁን በዝግጅትም ላይ ነው ፓስፖርት አውጥቻለሁ። ሰሞኑን ደግሞ ሲኦሲ ይማራለሁ ምናምን እያልኩ እቅድ ላይ ነኝ። ዝግጅቴ እንደቀጠለ ነው። ከመሆኑ ጋር ግን ያው አሁን ላይ ባልተቤቴ ጋር ሰጣ ገባ ፈጥሮብኛል ማለት ነው። እንዴት መሰላችሁ? በፊት ላይ ያው እንትን ያኔ ሳያውቅ ሁሉ ነው ፓስፖርት የጀመርኩት ታውቃላችሁና ያው ኋላ ላይ ነው የሰማው ማለት ነው። እናቴ ከመሆኑ ጋር ግን ትሄጃለሽ ማከድም ያን ያክልም ተቃውሞ አልነበረም እስካሁን ማለት ነው። አሁን ግን ምን ተፈጠረ መሰላችሁ? እኔ ዱባዮች ከፍተዋል የወንድ እና ወንዱን እየጠቀጠቁት ነው። በቃ የቀረ ወንድ የለም ጋይስ። እዛም ሄደው አያመሰግኑም፣ እያማረሩ ነው። ያው ሮሯቸውን መንፋታቸውን አልተውም ግን ወንዱ እዛ እየሄደ ነው እና ምን ብለን ብንጣላ ጥሩ ነው? ባልተቤቴ ጋር እሱ እኔ ነኝ የምሄደው፣ እኔ ነኝ የምሄደው። አስቡት ያበናት እንግዲህ የአንድ አመት ሳዱላለችን አንድ አመት ይሆናል መሰለኝ። በነገራችን ላይ አንድ ወር ያልሞላን የቀራት እና እንግዲህ አንድ አመት ከሞላት ያው እንግዲህ ጡትም እናሰናብታትና አንደኛችን ያው እንግዲህ መውጣት አለብን እየተባባልን ነው። ግን አሁን እሱ እኔን አትሄድ፣ ምክንያቱም መሄድ አለብኝ አሁን እኔ ነኝ። አንቺ ለፍተሻል፣ ልክመሻል፣ ይሄን ያክል አልሐምዱሊላህ። ልጅሽን ድገሚና ልጆችን አሳድጊ። እኔ ሂጄ እየሰራው የቻልኩትን ያክል እልካለሁ። ልጆችን አሳድጋለሁ፣ አንቺንም እንከባከባለሁ፣ የጎደለውንም አሟላለሁ አለ። እኔ እህታችሁ ደግሞ ይህ ሀሳብ አልተዋጠልኝ። ገባችሁ አይደለ? ምን ፈራሁ መሰላችሁ? እኔ ደግሞ የፈራሁት ማናይ እኔ ነኝ የሚሄደው እሱ ጋር ያመካኙት ማለት ነው። እሱ ጋር ያመካኙት ልንገራችሁ። የፈራሁትን ደግሞ ነግራችኋለሁ። እናንተ ጓደኞች አይደላችሁ። ለእሱ ያልኩት አይ አንተ አትሄድም፣ ምክንያቱም ወንድሜ ሄዷልና ቅርብ ሰዓት እያመሰገን አይደለም፣ በጣም ነው የሚያማርረው እና እያያችሁ ሄዱትም እያማረሩ ነው። ሲጀመር ምን ወንድ ስራ ሳቀው ያን ያክል ውጤታማ አይደለም። ለወንድ ልጅ አረብ ሀገር ያን ያክል ውጤታማ አይደለም። እንደ ነገሩ ለሴቱ ይሻላል፣ ውጤቱም ለሴቱ ይሻላል። አኗኗሩም ቢያንስ ጥላ ቦታ አድረው አረቦቹ የበሉትን በልተው እንግዲህ ትራፊም ቢሆን ትራፊ እንኳን እንበላም አልሐምዱሊላህ። ሀበሻ ስለሆነ እንደው ቢሆን እንኳን ይሻላል ከወንዶች ማለት ነው። እና አኗኗሩም ለአንተ ከባድ ነው።
ስለዚህ ሰርተህም ደግሞ ያን ያክል ለውጥ አያመጣም እያልኩኝ እሱን እየተከራከርኩ ነው ማለት ነው። እና ደግሞ ሁላችሁ የፈራሁት ደግሞ ያው ታውቁታላችሁ። የምሬን ነው የማወራችሁ። እንግዲህ እንደሚታወቀው ወንድ ዱባይ ተገባ ባልሽን ዱባይ የላክሽ ሴት አሉ የዱባይ ሴት ማለት ነው። ባልሽን ዱባይ የላክሽ ሴት ባላለኝ ዳቲ ማለት ባላችን በሚልክ ይመራስ ሲረግጥ ባላችን በሚል አስተካክሉ ባሌ ሳይሆን ስለዚህ ይሄንን ፈራሁ እኔ ማለት ነው። አስባችሁታል? እንግዲህ ታውቃላችሁ እኔ ወላሂ ነው የምላችሁ የምሬን ነው ቀልዴን እንዳይመስላል። አስባችሁታል? አሁን እኔ ልጅ ደገምኩ ልበል ሁለት ልጅ ያስኩ እሱ ዱባይ ሄደ። አሁን አላህ ያርገውና ልክ የመዳም ቅመማሞች እንደሚዋሩት በሶሻል ሚዲያ ማለት ነው ማማ እንዳይቆርጥሽ በሶሻል ሚዲያ እንደሚዋሩት ባላችን ከሆነ ሁለት ልጅ ሙሉ ታቅፌ ማለት አልሐምዱሊላህ ነኝ ማለት ነው። ወለዱ ደስ ይላል የሚፈልገው ነገር ነው። ግን አላህ አይበለውና በእርግጥ ጥሩ አባት ነው ለልጆቹ ባልም ለልጁ እስካሁን ጥሩ ነው። ግን አይታወቅም ያው ስትራራቁ የሆነ የምትፈጠር ክፍተት አለ። የልጆቹን ፍቅር ይድረስ የመዘንጋት የመዘንጋት ያን እዛ ባለው ሁኔታ የመመራት ነገር ይኖራል እና አላህ ይበለውና እንደዛ ሁሉ ክፍተት ቢፈጠር ስራ የለኝም ተቀምጬ ነው የምውለው። ሁለት ልጅ ሁላ ምን አድርጌ ላሳድጋቸው ብዬ ወላሂ ነው የምላችሁ ይመጣብኛል ማለት ነው እንጂ እኔ አሁን መሄድ በፍጹም በቃ እንደው ሞራል የሚደድክ ምን ያለ በቃ ነው ችዬ ትዕግስት ኑሮኝ መዳም ቤት ያን ያክል ተቋቁሞ እሰራለሁ ብዬ አላስብም። ያው ችግር ስለሆነ ብቻ የሆነ አልሞት በይ ተጋዳይ የሚባል ነገር ታውቃላችሁ። የዛ አይነት ነው በቃ ግዴታ በቃ እጅ መስጠት የለብኝ ማንቧሰር አለብኝ በሚለው ነው እንጂ ያን ያክል ኑሮኝ አይደለም አሁን ላይ ማለት ነው። እና ግን እሱና ምን ልኬ ይህ አይነት ቢፈጠር እንዴት ብዬ ነው የኔውድ ስራ እንኳን ቢኖረኝ ችግር የለውም። ስራ ካለኝ ችግር የለውም። ልጆችን መሰረት እችላለሁ። አላህ ካስተካከለው መስተካከለው ነገር ከተበላሸም ልጆችን ማሳደግን የራሴን ችዬ ማሳደግና ኃላፊነቱን ሁለቱን መወጣት ከቻልኩ ምንም ማለት አልነበረም። ግን እኔ አሁን ባለው ሁኔታ በፍጹም ለአንድ ልጅ አልወጣም ባለው ልጅ ማለት ነው። እና እንደ ያለ ውስብስብ አስባለሁ። እስካሁን አልወሰንኩም እኔ ራሱ ማለት ነው። ያው ግን 75% ልሂድ በሚለው ነው። 25% ነው እንጂ የተወዛገብኩት 75% በቃ እኔ ነኝ መሄድ ያለብኝ በቃ ያው እሱም እንደምንም ማሳምኝ እኔ ነኝ መሄድ ያለብኝ ይላል። 25% ደግሞ ብሄድ የሚለው ክጃሎታል። ያው ልካም ከመድከም የተነሳ ነው እንጂ ሌላ አይደለም ማለት ነው። እኔማ እንጂ እና ምን ትመክሩኛላችሁ እናንተ ብትሆኑ ምን ታረጋላችሁ? እስኪ እንደዚህ አይነት ቢገጥማችሁ ምንድን ነው የምታረጉት? ወዳኔ ምላችሁ ኮሜንት ላይ ጻፉልኝ እስኪ። እኔ ወደ አረብ ሀገር ሄዶ ውጤትም ያን ያክልም ውጤታማ እንደማይሆን አውቃለሁ። ግን እንደው ከኢትዮጵያ ስራ ይሻላል ይሁን ቢባል ስጋቱ ምዳ ነው ጋይስ። ታውቁታላችሁ ሰውናችሁ ባላችሁ ጋር የምታወሩ ሰዎች ታውቁታላችሁ። በትንሽ በትልቁ ገጭ ግቡ ነው የስልክ ነገር ያጣላል ብዙ ጊዜ እና ምንም ቢወለድም አስቸጋሪ ይሆናል ብዬ ነው የምፈራው ማለት ነው። እና እንደዚህ አይነት ሀሳብ ውስጥ ገብቻለሁ እና የሁላችሁንም ማስተያየት በኮመንት አስቀምጡልን ማለት ነው። በኮመንት አስቀምጡልኝና እስኪ እናንተ ምን ታረጋላችሁ? ምንድነው መፍትሄ ልታረጉ የምትችሉት? እናንተ ትሄዳላችሁ ወይስ የራሱ ጉዳይ ከሄደ ብሄድ ከኖረ የሚኖር ትላላችሁ ቢባል አሪፍ ነው። ወላሂ ነው የምላችሁ። የሆነ ስራ ይኖረኝ ትንሽም ብኮን ልጆችን የምሰርፍበት ትንሽ ስራ ቢኖረኝ ወላሂ ነው የምላችሁ እሱን ነበር የምልከው። ወላሂ ሁሌ ነው የምነግራችሁ ማለት ነው። እሱ ነው እሳይ ልጆችም ባልተቤትም ብሎ ተረዲያ እሳይ ካረዲያም እንግዲህ ይቅነው ብዬ ያን ያክል ጭንቀት ውስጥ አልገባም ማለት ነው። ግን እሳ አሁን እኔ በባዶ ተቀምጬ ልጆች አቅፌ ልጆችን ማሰቃየት ሊመጣብኝ ስላለው በእርግጥ እኮ የሚሆነውን አላህ ብቻ ነው የሚያውቀው። ግን እኛ እንደ ሰውኛ በሰውኛ ቅንጭላታችን ስናስበው ትንሽ ከበድ ብሎኛል ማለት ነው። እስኪ ለማንኛውም የእናንተን አስተያየት ደግሞ አነባለሁ። ሁላችሁም ኮመንት አድርጉ። በሳል ሰው አይጠፋም በዚህ ማለት
እና ገንቢ አስተያየታችሁን ጻፉ ማለት ነው። ስለዛው ሰላም ሁኑልኝ በያላችሁበት። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሰንብቱ። መልካም የስራ ጊዜ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።